ፋዘር እንደምን አሉ? እዚያር መስጋና ላግዞታ ምን ነው ምን ቦታ ነው እግድ የለም ተው እናቴ ያው እኔ እኮ እውነቴን ነው አንተ ደስ ትለኛለህ አዎ እዚህ ግቢ ታንተ በቀር ያው አንተ ሰው ስለማታመጣ ደስ ነው የምትለኝ ያቺ ነገር በኋላ ላይ አዎ የትኛው ምን ነው እንዴ የት ነው ሆነው የሚሰሩት የቱን ነው እሱ አጠገቡ አይደለም ይኸውልህ ተሱ ያዙት ያንኛውን ዲላዞራ ይቅርታ ይኸውልህ ለኮርኒስ እንዳያስቸግሮት እሱ ነገር ያው ኮርኒስ ነው የምትለው ኮርኒስ እኮ አይሰራም እዚህ ጋር ነው እንዴ እስቲ መጀመሪያ ይኸውልህ ወዲያኛው እሺ እናት ያው እኔ እኮ እውነቴን እኮ ነው ደስ ትለኛለህ እዚህ ግቢ ታንተ በቀር ወፍ እንኳን ዝር ስለማይ ተከራይ ማለት እንዳንተ ምን ያደርጋል ወፍ ምን ያደርጋል በቃ አንድ ሰው እዚህ ግቢ ስለማይመጣ ደስ ትለኛለህ በቃ እኔ ወፍ አይደለም እኔ ምንም እኔ ያው ተበቃርጌ በቃ እንደዚህ ነው በጣም ማርኬት ተሰራ በኋላ በቃ አሪፍ ቆንጆ ነው በቃ አሪፍ ነው በቃ ግባ እናት ግባ አረፍ እሺ አደከምኩ አይደል ምንም ችግር የለም እሺ ችግር የለም እኔ ገና 10 ዓመት አብረን እንኖራለን ሰው የሚባል ነገር እንዳያለሽ እኔ የምጠላው ሰው አታምጣት አረን ምን ያደርግልኛል ሰው እኔ ብቻዬን ነው እኔ ያውቀው የለ አይደለ ብቻዬን ነው እኔ ከሰው እሺ አብዬ እሺ እናት እሺ किसी बस के लायक नहीं है चल जा मोटरसाइकिल मेरे घर के काम के लिए रखी है और कृष्णा जा मोटरसाइकिल की चाबी दे मुझे प्यारा भतीजा सिर्फ 36% मार्क लेके पास हुआ है መቶሽ ብር የመማቶሽ ብር ምንድነው የሚቀባጥረው የመማቶሽ ብር ነው የሚለው እኔ 100 ብር አይደለም 100 ብር አይቻላል እንዴ ምን ማድረጉ ነው እሱ የሀገር ማጅራት መችላ ያስመታኝ ነው እንዴ आपको पता है कि आपका प्यारा भतीजा सिर्फ 36% मार्क लेके पास हुआ है ይሄን አዲስ ቤት የሚሰራው በሷ ብር ነው እንዴ ናተና እንዴ ለፍቼ እንዴ በገዛ ገንዘቤ ተያባጠራቀምኩት እኮ ወጥቶልኝ ነው और तू दूसरे एंगल से ये क्यों नहीं सोचता कि कितनी तरक्की कर रहा है हमारा पुत्र አሁንማ ቤቱን በጭቃት ሰው በሸክላ መሰራት ጀምሯል ወድፈላ ታዲያ በገንዘብ የገዝቼ ነው በገንዘብ የገዛው እንደው ማን ያገባው እዚህ ውስጥ በገዛ ሸክላ የተገዛ እንደው እዚህ ውስጥ ምን አገባቸው ናትና ሰውየው साल इसके 35% आए थे और इस साल 36% आए हैं तो 1% की तरक्की हुई कि नहीं አሁን ለንቆጣጣሽ እንኳን አህያ የሚያክል በግ ነው ያረደው ወይ ጉድ ኧረ ዞንም የሚያክል ረድ እዚህ ውስጥ ምን ትልቅ አረጋቸው ዘመን ሰጥቶኝ ተውጭ ተልቆልኝ ገንዘብ ነው ላይ እንዲህ ብር ዘግቶ የሚማከርብኝ የምን ወዴት ነው የምን ምክክር ነው እንዲህ ላይ ለሚመካከሩ और तू दूसरे एंगल से ये क्यों नहीं सोचता አሁን አለ ተረጠሩ ቤት ሰጥተሽ 50 ሺህ ብር ወጥቷል ኧረ ስለዚህ ጋር እንዴ ቴቴ መጣ 50 ሺህ ብር ነው ምንድነው እሱ የሚቀባጠረው እኔ ነገር እውነቴን ነው እንደው አንድ መልአክ ካልተበጀለት በስተቀር እንደማይሆንም እንዴ ምን ማድረጉ ነው እሱ और इस साल 36% आए हैं አሁንማ ሰውዬው ወፍሮ ሊፈነዳ ደርሷል ኧረ ስለዚህ አሁን እኔ ወፈርክ ይባላል እንደው ስለዚህ ጋር እኔ አሁን ወፈርክ ይባላል ይሄ ሰውነቱ ወፈር ነው እንደው ተዚህ የበለጠ ምን ልሆንላችሁ እስቲ አሁን ይሄ ለሐሜት የሚያበቃ ውፍረት ነው ओए तेरी समझ में नहीं आएगा सुषमा इसको ठंडी लस्सी पिला ከቤቱ ጀርባ ያለች ሴትዮ የወለድኩት ከሱ ነው ብላለች አሁን ነገር መጣ ጭራሽ የባሰ ነገር አመጣችሁ እንዴ እኔ አልደረስኩበትም የወለደችው ሴት ገና ጅምር ላይ ደግሞ ይሄንንስ ቤት አወቁት ሁለት ቀን ገብታ ቡና ፈልታልኛለች ይሄ ለእርግዝና ይበቃል ला मोटरसाइकिल की चाबी दे मुझे ሰሞኑን ስለሚያስበው ቢሞት እንኳን ልጄ ወራሽ መብቱን አስጠብቄለት ይሄን ቤት ወደ ራሴ ያዞራለሁ አሃ ለዚህ ነው እንዴ ለካ እንደሱ ነው እንዴ አሁን ነው ነቅዬ ማስወጣት እንኳንም ብቻ አወኩኝ እንኳንም ይሄን ነገር አወኩላት እንጂ ነቅዬ ነው ማስወጣት सिर्फ 36% मार्क लेके पास हुआ है ओए አልሞትም ካለ እኔ ራሴ በአይጥ መርዝ አጣድፈዋለሁ ብላለች ማን እኔ ያለህ ላይ መጥያያለና እሺ ከፍታ ቆይ ቆይ ያለ
ለእኔ አጥመት እንታያለን። ጉድ ነው የተፈጠረው። አባት መጀመሪያ ረጋ በሉ። ምን ረጋ አልኩት? ረጋ በሉና በር ዘግቶ ስብሰባ እኮ ነው ላይ ሰሚናር እኮ ነው። እዚህ ውስጥ ሰብስበው የሚያወሩት ነገር ለጉድ ነው። አንገቱን እንቁረጠው ነው፣ ቆራርጠን በዘንቢል አድርገን ወንዝ እንጣለው ነው። የማያወሩት ጉድ የላቸውም። እዚያው ቤት ተከራይቶ በር ዘግተው ተሰብስበዋል። የሚመካከሩት ነገር በሰማው ለጉድ ነው። የማይሉት የማያወሩት ነገር እናቃጥለው ነው፣ እንሰንጥቀው ነው፣ እንቁረጠው ነው፣ እንፍለጠው ነው። ምን ረጋ አልኩት? እንዴት ነው ረጋ ማለት? ምን እስኪሆን ነው ረጋ የሚባል? ቆይ ሽጉጥ ቤት የያዛችኋል አልያዛችሁም? ችግር የለውም እንዴ አይደለ እንዴ? የሆነ መሳሪያ ነው ታልሆነ መጥረቢያም ቢሆን ሰጣቸውና ወይ ደግሞ ቢላ ምናምንም ቢሆን ይዛ በባዶ እጅማ እንዲህ አይነት ወንበዴ ዶርዬ በባዶ እጅ ለምን ጣቢያችን መጥቶ አላመለከቱ? እንዴት አድርጌ ነው የማመለከተው? እኔ እዛ እስከሚሄድ ድረስ እነሱ ምን እንደሚያሰሩ ምን አውቃለሁ? ጉድ እኮ ነው የሚወራው እኮ ጉድ ነው። አንድ ነገር እንደተፈጠረማ እርግጠኛ ነኝ። ኖ ገደል ይህ ቤት ነው። እስኪ ነው ዝም ብለዋል። ያው ቢዘሉ ምንም ቢሉ እኔ አቅም የለኝ። እናንተ አደራችሁ ግን የት አባቴ እስኪ እናንተ ግፉት። እናንተ በእናንተ ይሻላል። እናንተ ግፉት። ምንድን ነው ዛሬ እዚህ ቤት የሚታየው ነገር? ምንድን ነው? ኧረ ምንድን ነው የሚደረገው? ምን አደረግ እንዴ? ቤት ገቡ ይሄ ሁሉ ሰው። በበር እኮ ነው የገባው። በዚህ በበር እኮ ነው። በበር ይወጣና እስኪ ነው እንዴ? እንዴ ምንድን ነው የሁሉ ጦር የሁሉ ካምብት ያት ነው የመጣ እኮ ነው። በኪስ ነው ያገባል አይደለም? በኪስ ነው ወይ ይዛቸው የገባው? ገብተው ቤት ገቡ። በበር እንዴ በበር አይደል የገባው? ኧረ ስለዚህ እንዴ እኔ እዚህ አልነበርኩ እንዴ? እኔ አልነበርኩም። ወይ ጉድ! ይኸውሉ እስኪ ይኸውሉ ይበላል እንዴ? እኔ እኮ ምንም የለም እላለሁ እኮ ይሄን ሁሉ ካምብ ሰብስቦ ከቶ ቤት ውስጥ ምንድን ነው ይሄ? ይሄ ምንድን ነው? ጭማቂ ነው። ጭማቂማ አይደለም። እኔ በውሃት መደርቃለሁ፣ እናንተ ጠጅ እያመጣችሁ ትጠጣላችሁ። ከፈርጠጡ ነው። በቃ አሁን ኮተት ለቅመህ ውጣልኝ። እንቅልያታም ሰው መስለኸኛል። እንዲህ አልበዛም? እንዳሰብነው አንጉደኛ እንቅሌታማም ወራዳ እኔ ምንድን ነው እንደሚሆነው እላለሁ። ለካ
ወክስጅን የሚያጥረኝ ለካ። እሺ በቃ እኔ እኮ አሁን ነው ያዝኩት። የራስህ ወደ አታይ ይደላችኋል። ከዚህ እየሄድክ ታጨሳለህ። እዛኛው ላይኛው ወጡ ወጣ ወጣ እያንዳንድሽ ወጡ ወድ 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 ይሄ ሁሉ የምን ዕቃ ነው? የምን ዕቃ ነው? ምን ቀረ ደግሞ? ምን ቀረ? ምን ቀረ? ውጣ ውጣ። ሂድ እኮ ነው የምለው። ሂድ በቃ ሂድ። እኔ እኮ ኦክስጅን ለምን ያጥረኛል እላለሁ። ለካ አጅሬ እየሰበሰበ ነው። እንኳን ጉድህን አየሁ። ምንድን ነው ዕቃ ረስቻለሁ። የምን ዕቃ? የምን ዕቃ? ዕቃ ቀርቶኛል። ያው ያልጨረስኳቸው የምን ዕቃ ነው? የምን ዕቃ? የኔ ነው ትልቁ። ይሄ ማን ነው? ምንድን ነው? ምንም ዕቃ የለህም። የተረፈ ካለ ነገ ተነገ ወዲያ ትወስዳለህ። ነገር አታምጣብኝ። ዕቃ ተረፈኝ ምናምን አትበለኝ። ይሄ አይደለም ወይ? ይሄ አይደለም ያንተ ዕቃ። ይሄን ሂድ